የፈለግነው ነገር እንዴት እናገኛለን? የፈለግነው ነገር ለማግኘት መጀመሪያ ማድረግ ያለብን ያለን ነገር ለይተን ማወቅ ነው። ያለን ነገር ለይተን ካወቅነው በኋላ ያለን ነገርን ተጠቅመን እጅ ላይ የሌለውን ወደ ራሳችን መሳብ እንችላለን። እጅ ላይ ያለው ነገር እኛ የምንፈልገው ነገር እንደማግኘት ይጠቅመናል ማለት ነው። እጅ ላይ ከሌለን ሳናቅ ደግሞ የምንፈልግ ብቻ ስንፈልግ ደግሞ እንደውም እጅ ላይ ያለውን እናጣለን ማለት ነው። ስለዚህ የሚገርም ታሪክ እነግራችኋለሁ። ከዛ በኋላ እናንተ ደግሞ እጅ ላይ ያላችሁን ነገር ታውታላችሁ ማለት ነው። ምንድነው እጅ ላይ ያለ? ጉልበት ነው? እውቀት ነው? ጓደኛ ነው? ደህና ቤተሰብ ነው? ምን ሆነ እጅ ላይ ያለው? ከዛ ያ እጅ ላይ ያለውን ተጠቅመ የፈለክ ነገር ወደ አንተ ወደ ራስ ማምጣት ትችላለህ። ለዚህ ደግሞ ፈጣሪ ያግዛል፣ አንተ እጅ ላይ ከለየ ማለት ነው። ስለዚህ አንድ ታሪክ ምንድነው? አንድ ወጣት ነበር። ወጣቱ በቃ ራሱን ለመቀየር ከሀገር ይወጣል ማለት ነው። ምኑን ይዞ ነው የሚወጣ? አንድ ብረትድስትና አንድ ክብሪት ይዞ ይወጣል ማለት ነው። ከዛ የሄደ በጣም ይደክማል። ከደከመ በኋላ አንድ መንደር ድረስና እዛ ጠገብ ያሉ ሰዎችን በቃ አብሉኝ ራበኝ እያለ ይለምናል። ስትደክም ተስፋ ስትቆርጥ ማንም ለአንተ አዝም ምንም ነገር ማለት ነው። አንተ ተስፋ ካለ አለባበሱ ካማረ አነጋገሩ ካማረ ሰው ለአንተ ያሽቀብጣል። ረግባ ረቤቱ እግዚአብሔር ነው ይላል። አንተ ራስን ከጣልክ ከደከምክ ግን ማንም አንተን አይፈልግም። ቢፈልጉ ነገር ደግሞ ስንት ሰዎች መንገድ ላይ ተኝቶ ነው አሉ። አይ ማንም አይ ማለት አንተ ራስን ከጣልክ ማንም አንተን አይፈልግም። ከዛ ሰውየው በድካም የተነሳ ራሱን ስለጣለ ስለደከመ አይኑ ምኑ ድክመት ስለሚታይ በቃ እንጀራ የሚሰጥ ጠፋ፣ የሚያሳድር ጠፋ፣ ምንም ተስፋ ቆረጠ ማለት ነው። ከዛ አስተዋለ። ከዛ ሲያስተውልም በቃ እኔ ማድረግ ምንም አልችልም፣ ግን ፈጣሪ አለው ብራም ብሎ አንድ ዋርካ ስር ይቀመጥና ከዛ ለማደር እዛ የሆነ እንቅልፍ እምቢ አለ። ስትራብ ደግሞ እንቅልፍ አይመጣም። ስትቸገር ሁሉ ነገር ግራ ይገባል። እችልም ከባድ ስለሆነች ከዛ ምን ያደርጋል? በዋርካው ስር ውሃ ይሄዳል። ከዛ በኋላ ውሃውን በብረድስቱ ይጨምርና እዛ ስር ያለውን ቅጠሎችን ለኳክሶ በኋላ እሱ ጠጠር ምናምን ብረድስቱ ውስጥ ይጨምራል ማለት ነው። ከጨመረ በኋላ እንደ ክላሲካል ይጠቀምና እሱን እያዳመጠ ውሃ እየፈላው እዛ ውስጥ ብረድስቱ ውስጥ ያለውን ክላሲካል እየፈጠረ መተኛት ጀመረ ማለት ነው። እንደምንም ይነጋል። ሲነጋ በዛ መንገድ የሚያልፉ ሰዎች ኧረ ሰውዬ ምን እያደረግክ ነው ይላሉ። ከዛ እሱ እንደ ቀልድ ምን ይላል? የድንጋይ ሾርባ ልሰራ ነው። እዚህ ላይ እኮ ቲማቲም ብንጨምር፣ ድንች ብንጨምር፣ ስጋ ብንጨምር የድንጋይ ሾርባ እንሰራለን ይላል። ኧረ እባክህ አዎ እንደዛ ከሆነማ እኔ ሄድቼ ሽንኩርት አመጣለሁ፣ እኔ ሄድቼ ድንች አመጣለሁ፣ እኔ ሄድቼ ኢና አመጣለሁ እያሉ ሌሎችም እንደዛ ሄዱ ማለት ነው። ሌሎችም መጡ። እኮ ምርጥ ሾርባ ይሆናል። መብያ እንደውም ቢያገኝ ዳቦ ቢያገኝ እንጀራ ቢያገኝ እንዴት ያማረ ነው የሚሆነው። ምርጥ ድንጋይ ሾርባ ይሰራቸዋለሁ ይላል። ከዛ በኋላ አካባቢ ያሉ ሰዎች ሁሉ የድንጋይ ሾርባን ለማየት የሚያስፈልግ ግብአቶች ሁሉ አመጡ ለሰውየው። ከዛ ሰውየው ሾርባውን ከሰራ በኋላ ድንጋዩን አወጥቶ ለሁሉም ምግቡን አዘጋጀና ሰጠው። ራሱን በላ። ይህንን እየሰራ በዛ አካባቢው በጣም ታዋቂ ሆነ። ከዛ በኋላ ጋዜጠኛው ወደሱ ጥያቄ ለመጠየቅ ይሄዳልና አንተ ሰውዬ እንዴት የድንጋይ ሾርባ መስራት ቻልክ? እንዴት ነው ድንጋይ እንዴት ሾርባ ይሆናል? ይሆናል ስህተታችንን ያለን ከተጠቀምነው የሌለው ወደኛ መምጣት እንችላለን። የሌለውን ነገር ደግሞ እጅ ላይ ያለውን ትተን የሌለውን ነገር ስንፈልግ ደግሞ እጅ ላይ ያለው ነገር እናጣለን። ስለዚህ እኔ እጅ ላይ ነበረኝ ብረድስትና ክብሪት ነበረ። ይሄንን ተጠቅሜ ግን እኔ የሚያስፈልግን ቲማቲሙን፣ ድንቹን፣ ሽንኩርቱን ምኑ ግብአቶችን አሟላው። እጅ ላይ ያለውን ነው ተጠቅሜ ወደ ራሴ ያመጣሁት። እጅ ላይ የሌለውን ነገር እኔ ድንች አልነበረኝም፣ ሽንኩርት አልነበረኝም። እነሱን ብፈልግ ኑሮ አላገኝም ነበር። ግን እጅ ያለው ላይ ሲጠቀም ግን ወደኔ ሁሉም ወደኔ መጣዋል። ስለዚህ ምን ማለት ፈልጌ ነው? አሁን እናንተ የፈለጋችሁትን ነገር ለማግኘት እጅ ላይ ያለው ነገር ምንድን ነው? ይኸውልህ ወደ ፈለግከው የሚመራ እጅ ላይ ያለው ነገር አለ ሆይ? እሱ መጀመሪያ ይሄን ይለኝ። ፈጣሪ ደግሞ አንተ ይሄንን ስታስብ ስትረጋጋ ምንድን ነው ለኔ ሰጠ ብለህ ስትጠየቅ ፈጣሪ ለአንተ መንገዱን ያሳያል። ከዛ በኋላ እጅ ላይ ያለውን ከለየ በኋላ
በዛ መንገድ ትጀምራለህ ማለት ነው። የፈለክ ነገር ምን ታደርጋለህ? ወደ ራስህ ታመጣለህ ማለት ነው። ስለዚህ ምኑ ነው አሁን እጅ ላይ ያለው? እውቀት ነው? ምርጥ ጓደኛ ነው? ደህና ያለ ቢዝነስ ያሉ ዘመዶች ነው? ቤተሰብ ነው? ፍቅረኛ ነው? ወይስ ደግሞ ምኑ ነው ለአንተ እጅ ያለው? ወይስ ጉልበቱን ነው? የትኛ ነው አንተ እጅ ላይ ያለው? ስለዚህ እጅ ላይ ያለው ለይና እጅ ላይ ያለውን ተጠቅመህ የፈለግከውን ነገር ወደ ራስህ ማምጣት ትችላለህ ማለት ነው። ስለዚህ ይህንን እንድታደርጉ አበረታታለሁ። እጅግ አድርገው ወዳችኋለሁ። ድሪም የሚለውን ዩቱብ ሰብስክራይብ በማድረግ አበረታቱኝ። እጅግ አድርገው ወዳችኋለሁ። ታንኪዩ